ምላጭ ያስፈልገናል we need razor blade ጥጥ ያስፈልገናል and we need cotton እና ይሄኛው ጨርቁ ማለት ነው and also we need this clothes ዛን ይሄው ቆርጣ መጀመሪያ ስላዘጋጀ እንደዚህ ቆርጠዋለን we cut it like this and prepare ሁለት አይነት ስለምንሰራ ማለት ነው ሁለት አይነት ነው እነዚህ we make two types of ዛን እንደዚህ እናደርገዋለን የመጀመሪያው ማለት ነው we are starting to sew it now make it like this ከዛ then fold it እዚህ ጋር ማለት ቀዳዳ ምናምን እንዳይኖር በስርዓት አስተካክለን ማለት ነው we should avoid leaving holes ዛን ይሄው እንደዚህ እናስተካክለዋለን then folding it like this ከዛን እንደዚህ ደግሞ እንሰፋዋለን ማለት ነው እንደዚህ አድርገን እዚህ ጋር እንሰፋዋለን ይሄ ተሰፋ ስላለ ነው ማንሰፋው make it like this ከዛ እዚህ ጋር እንሰፋዋለን እዚህ ጋር we also fold here and sew it ይሄኛውንም እዚህ ጋር እንሰፋዋለን we also sew here ከዛን ደግሞ ይሄኛው ደግሞ ስለማይጠቅመን ከውስጡ ለማውጣት እዚህ ጋር ያለውን ከር ማለት ነው ይሄኛውን ከዚህ ውስጥ ምናማዝና ከውስጥ ያለውን እናወጣለን ማለት ነው because we can't reuse this one we will slip out the thread and change the inside ከዛን ውስጡ ያለውን ሌላ ማለት ነው አጥበን ውስጡን ከትና ይሄን ነጩን አጥበን ውስጡን ሌላን ከተና we replace fresher one and make another አንደኛው እንደዚህ ነው የምንሰፋው ይሄ ጨርቅ ነው እንደገና ይታጠባል ታጥቦ የከላይኛው ይታጠባል ይሄ የውስጡ ግን ከውስጡ ይታጠባል yeah but they wash it and reuse it they use the cotton the garment yeah ጥጡ ግን ደግሞ አይጠቅመንም እንጥለዋለን ጥጡ ይሄኛው ብቻ ነው እናጥበው ነው ደግሞ okay ከዛ ሁለተኛው ደግሞ the second type is this one